እነዚህ ሶስት ምልክቶች ህይወታችሁ ውስጥ ካለ ራሳችሁን በደንብ አድርጋችሁ ፈትሹ። ስፔሻሊ መንፈሳዊ ነገራችሁ ጥሩ ነገር ላይ አይደለም። የመጀመሪያው ትጨነቃላችሁ። ስለ ነገ ትጨነቃላችሁ፣ ስለ ኑሯችሁ ትጨነቃላችሁ፣ ስለ ቤተሰብ ትጨነቃላችሁ። ሁለተኛ ሳታውቁት ከቅዱሳን ህብረት እያፈገፈጋችሁ ነው። ቸርች ማምለክ፣ ማገልገል፣ የትላንትናው ትጋታችሁ እየጠፋ ነው። ሶስተኛ ሳታውቁት ኔጌቲቭ ወርድ ማውራት ጀምራችኋል። እምነት የሌለበትን ቃላቶች፣ እንደ እግዚአብሔር ቃል ያልሆኑ ነገሮችን በጣም በተደጋጋሚ ታወራላችሁ። ኢቭን ንግግራችሁ ውስጥ ተስፋ የሚያስቆርጡ ብዙ ነገሮች ይታያሉ። አራተኛ ሳታውቁት ማለት ነው በጣም ቢዚ ሆናችኋል። በሀሳብ ቢዚ ሆናችኋል፣ በስራ ቢዚ ሆናችኋል። ለእግዚአብሔር ጊዜ እስከምታጡ ድረስ በጣም ቢዚ ሆናችኋል። እነዚህ ሶስቱ ምልክት ያላችሁ ኦር አራቱ ምልክት ያላችሁ ሰዎች ፕሊስ ራሳችሁን ቼክ አድርጉ። መንፈሳዊ ነገራችሁን አስተካክሉ። ጌታ ይረዳችሁ።